ዩኒቨርሲቲ ልግባ እንጂ ከቤተ ክርስቲያንና ከቤተሰቦቼ ቤት ውጪ ህይወት የሌለኝ ጎበዝ ተማሪ ነበርኩ። አሁን ሳስበው የውጭው ዓለም ለካ ብዙ ዕውቀትና ብዙ ልምድ የሚጠይቅ ቦታ ኖሯል። በየዋህነት የሚቀላቀሉትና በስኬት የሚኖሩት ቦታ አልነበረም። ስለ ተቃራኒ ጾታ ፍቅር ብዙ አላውቅም። የፍቅር ጓደኛ ኖሮኝ አያውቅም። ቤት ውስጥ ከእህትና ወንድሞቼ ወይም ከእናቴ ጋር ያወራሁበት አጋጣሚም የለም። የትምህርት ቤት ጓደኛዬም ጭምት ነበረች። ከትምህርታችን ወይም ካየናቸው ፊልሞችና ከምንከታተላቸው የተወሰኑ ፕሮግራሞች ውጪ የምናወራው ነገር አልነበረንም። የፍቅር ውቅያኖስን ዘው ብዬ እስከ አንገቴ ድረስ ተዘፈኩበት። ባዶ እጁን በረሃ እንደወረደ ታጋይ ለበርካታ ዓመታት ተፋልሜና ብዙ ያልተገባ መስዋዕትነት ከፍዬ ነው ነፃ የወጣሁት። ዩኒቨርሲቲ የገባለት ነባር ተማሪዎች አቀባበል ያድርጉልን ነበር። ኪነን ለመጀመሪያ ጊዜ ያኔ ሲቀበለኝ ተዋወቅኩት። ኪነ ጥበብ ባላለሁ አለኝ በተረጋጋና በሚያምር ቅላጼ። ነገር ግን ኪነ ልትይን ትችያለሽ፣ ንግግሩ ሁሉ እንደ ስሙ ኪነት ያለው ነው። ደስ ትባላለሁ አልኩት ያለምንም አመንታት። የት አካባቢ ልጅ ነሽ? በትህትና ጠየቀኝ። የሐረር። ዋው! ሐረር የፍቅር ሀገር እንደሚባለው የፍቅር ሀገር ነው? በደንብ። ሻንጣዬን ተሸክሞ ዶርም የሚደለደልበት ቦታ ወሰደኝ። በቃ ሄድ፣ ከዚህ በኋላ ራሴ ጨርሳለሁ አልኩት ይሉኝ ታይዞኝ። ችግር የለውም፣ ብሎኩንና የዶርም ቁጥርሽን ተቀበይና አደርስሻለሁ አለኝ። እሱም መቆየት ፈልጓል ማለት ነው። እውነት ለመናገር ከሐረር ተነስቶ ሐዋሳ ዩኒቨርሲቲ ዋናው ግቢ ለመጣ ሰው አካባቢውን የሚያውቅና አብሮ የሚሆን ሰው ማግኘት ቀላል ነገር አልነበረም። ዶርም ሄደን ዕቃዬን ካስቀመጥን በኋላ ግቢውን ለመጎብኘት ተያይዘን ወጣን። ከሴቶች ዶርም ጀምረን በወንዶች ዶርም አድርገን ስቴዲየሙንና ትልቁን አዳራሽ ዞረን ቤተ መጻሕፍቱን አይተን የመማሪያና የአስተዳደር ሕንጻዎችን አቋርጠን የሚያምሩትንና በሥርዓት የተያዙትን በርካታ አረንጓዴ መናፈሻዎችን አልፈን ወደ ተነሳንበት ቦታ ተመለስን። በጣም ተደመምኩ። ግቢው ከስፋቱ ውበቱ። ምሳ ሰዓት ሲደርስ ካፌ ሄድን። ለመጀመሪያ ጊዜ አስገራሚ የወጥ ጎላዎችን፣ ትላልቅ ድስቶችንና ረጃጅም ጭልፋዎችን አየው። ስጋ ወጡ ከመቅጠኑ የተነሳ ድስቱ ሲንበጫበጭ፣ ጭልፋዎች እንደ በረኛ ከውሃው ስጋ ሊይዙ ሲወናጨፉ አየው። በጭልፋ የወጣው ስጋ እንጀራው ላይ ሲደረግ ደግሞ አንድ ቦታ መቀመጥ አቅቶት መላ እንጀራውን አዳርሶ ወደ መሬት ሲፈስ ተመለከትኩ። ምንድነው? በድንጋጤና ባለማመን መካከል ባለ ስሜት። ምሳ እድለኛ ናችሁ፣ በስጋ ቀን የገባችሁት አለኝ ድክም እስኪለው እየሳቀ። ይሄ ወጥ እድለኝነት ከሆነ ሌላው ምግብ ምን ሊሆን ነው እያልኩ እንዲሁ እንደቀፈፈኝ እጄና ምግቡን ሳላገናኘው ተነስተን ወጣን። በነገራችን ላይ ነን ካፌ መሆን ትችያለሽ አለኝ። እሱ ደግሞ ምንድነው? የካፌውን ምግብ መብላት ካልፈለግሽ ብሩን መውሰድ ትችያለሽ። ከዚያ ምን አድርገዋለሁ? ዶርሙስ ማብሰል እችላለሁ? ዶርሙስ ማብሰል አይፈቀድም። ሴቶቹ ግን ተደብቀው ያበስላሉ። ቅርብ ያሉ ምግብ ቤቶች አሉ። ከነሱ ኮንትራት ይዘሽ ወይም ስትፈልጊ እየወጣሽ መብላት ትችያለሽ። ይሄም አንድ ነገር ነው አልኩ በልቤ ለሱ አንገቴን እየወዘወስኩ። ውጭ እንውጣና ትበያለሽ? አይ ኩኪስ ምናምን በላለሁ፣ ዕቃዬን ላስተካክልና ልረፍ አልኩት። ከፈለኩት እንድደውልለት ስልኩን ሰጥቶኝ ተለያየን። ዶርም ስገባ 5 አይቻቸው ማላውቃቸው ሴቶች ዕቃቸውንና አልጋቸውን በማስተካከል ሂደት ውስጥ ሆነው እየተንጫጩ ነበር። ራሴን አስተዋውቄ ከነርሱም ጋር ተዋወቅኩ። 2 ከጅማ፣ 2 ከጅጅጋ፣ 1 ከመራ ቤት የመጡ ተማሪዎች ነበሩ። በሃይማኖት ደግሞ 4 ኦርቶዶክስ ክርስቲያን፣ 1 ፕሮቴስታንትና 1 ሙስሊም ነበርን። ይህንን ልዩነት አቻችሎ በሰላም መኖር ትልቁ ፈተናና ስኬት ነው እያልኩ አስብ ነበር። የባጤ ቆጡን እያወራን ግቢውን እየጎበኘን እንደየእምነታችን ቤተ አምልኮ እየሄድን ወጥተን ከተማውን እያየን ትምህርት እስኪጀመር ቆየን። እርስ በርስ ለመተዋወቅና አካባቢያችንን ለማወቅ ጥረት አድርገናል። በሐሳብና በፍላጎት የምንስማማ ከመሰለን ሰው ጋርም ለመጣመር ሞክረናል። ግቢ የገባን ሰሞን 6 ሆነን በጅምላ የምንንቀሳቀስ የነበርነው ለ2 ወይም ለ3 መንቀሳቀስ ጀምረናል። አንድ ቀን ማታ የጸሎት ፕሮግራም ልካፈል ወደ ቤተ ክርስቲያን ሲሄድ ኪነን አገኘሁት። በታላቅ መደነቅ ውስጥ ሆነን ሰላም ተባባል። ምን ነው ጠፋሽ ለመድሽ አለኝ። ማን ነው የጠፋው እኔ ወይስ አንተ አልኩት። ይቅርታ ሚድ ላይ ነበርኩ። እኔም ከጓደኞቼ ጋር አካባቢውን ለመልመድ ቢዚ ነበርኩ አልኩት። ዋው ጓደኛ አገኘሽ?
አዎ ዶርም ውስጥ ካሉት ልጆች ጋር ጓደኝነት ለመመስረት እየሞከርኩ ነው አልኩት። ስንወጣ አብረን እንመለሳለን ጠብቂኝ አለኝ። እሺ። የጸሎት ፕሮግራም አልቆ አብረን ወደ ግቢ ተመለስን። ምን ስናወራ እንደነበር አሁን ትዝ አይለኝም። 4 ሰዓት መሆኑን እንኳን ያወቅኩት ጓደኞቼ ሲደውሉ ነበር። ተሰናብቼው ወደ ዶርም ሄድኩኝ። ዶርሙን ከፍቼ ስገባ 5 ሴቶች በተጠንቀቅ ቁጭ ብለዋል። ምን ነው አልኩኝ ግራ ገብቶኝ። የታባሽ ነው ያመሸሽው? በሙሉ ሳቅን። ቁጣና ስድብ የለም እንጂ ያመሸ ልጁን እሳት ለብሶ እሳት ጎርሶ የሚጠብቅ ወላጅ ነበር የሚመስሉት። መች መጣሽ ሙሽራ መች ቆረጠምሽ ሽምብራ አሉ። አንድ ቀን ክፍል ገብተሽ ትምህርቱን ሳትማሪ በክተራ መከሰት ጀመርሽ። ኮርሱ ላቧኗን የመጀመሪያ ክፍለ ጊዜ እንዴት ነበር? ፍየል ከመድረሷ ቅጠል መበጠሷ አሉ። ይሻላል አልሽ በሚል አይነት ንግግር ተረባረቡብኝ። ባለፈው ስገባ የተቀበለኝ ልጅ ነው ዛሬ ቸርች አገኘሁት። ከሱ ጋር ነበርኩ ብልም የሚሰማኝ አጣው። ያሽሟጥጡኛል፣ ይስቁብኛል። የጓደኞቼ ሽሙጥና ተረብ ያሳቀቀኝም ከኪነ ጋር በተደጋጋሚ መገናኘት ማውራትና ማምሸት ቀጠልኩ። ትምህርት ከተጀመረ በኋላ በተለይ የሚከብደኝን የምጠይቀው እሱን ነው። ትልቁንም ትንሹንም የማዋየው እሱን ነው። መሄድ የምፈልግበት ቦታ ካለም ሄደው ከሱ ጋር ነው። ስለ ቤተሰቦቻችን ማውራት፣ ሐዘንንም ደስታንም መካፈል ጀምረን ነበር። 3ኛ ዓመት ተማሪ ቢሆንም ከኔ ጋር ለመሆን ጊዜ ነበረው። ከኪነ ፍቅር የያዘኝ መሆኑን ያወቅኩት 1ኛ ሴሚስተር አልቆ ለረፍት ወደ ቤት ሄድኩኝ ጊዜ ነው። ናፈቀኝ። ብንደዋወልም ላየው ፈለግኩ። እሱም በሙሉ ስሜ መጥራት አቁሟል። ደ ወይም ደዬ ይለኛል። እኔም ኪዬ እለዋለሁ። ማታ ማታ ብቻ የነበረው የመደዋወያ ጊዜያችን አሁን ሰዓት መምረጥ አቁሟል። በማንኛውም ጊዜ እንደዋወላለን። የራሳችን ወሬ ሲያልቅብን ስለ ወላጆቻችን፣ ስለ ዘመዶቻችን፣ ስለ እህቶቻችን፣ ስለ ወንድሞቻችን እናወራለን። ለገጠማቸው ችግር ያልጠየቁን የመፍትሄ ሐሳብ ላይ ስንወያይ እንውላለን። ወደ ዩኒቨርሲቲ የምመለስበትን ቀን እንቅልፍ አጥቼ በጉጉት ጠበቅኩ። ሳገኘው እንዴት ነው የምሆነው? ምንድነው የማደርገው እያልኩ ተጨነቅኩ። ዩኒቨርሲቲው በር ላይ ከመኪና ስወርድ ያየሁት ኪነን ነው። እዚህ ጋር ይጠብቀኛል ብዬ አላሰብኩም ነበር። ረጅም ሰዓት ተቃቅፈን ቆየን። በጨዋ ደም ግንባሬንና ጉንጬን ደጋግሞ ሳመኝ። ዝም ብዬ ተሳምኩለት። ከንፈሩን ልስመው ነበር የፈለግኩት። በየትኛው ድፍረት! ተያይዘን ገባን። ለማታ ተቀጣጥረን ሄደ። የዚያን ቀን ምሽት እንደሌላው ምሽት አልነበረም። ተቃቅፈን ረጅም መንገድ በግቢው ውስጥ ወክ አደረግን። እንደሌላው ቀን የምናወራው ነገር አልነበረም። ልቤ ያለቀት ትመታለች እና የሆነ የማላውቀው የጉጉት ስሜት ወረረኝ። በሚያምረው አረንጓዴ መናፈሻ መካከል ከተተከሉት ወንበሮች ውስጥ አንደኛው ጥግ ላይ ሄደን ቁጭ አልን። እንዳቀፈኝ ትከሻው ላይ ደገፍ አልኩኝ። ምን ያክል ጊዜ እንደተቀመጥን አላውቅም። ከግንባሬ የተጀመረው መሳሙ ከንፈሬ ላይ ደርሷል። ያቀፈኝ እጁን አውጥቶ ፊቴን በሁለት እጁ አስተካክሎ ይዞ ከንፈሬን ይስመኝ ጀመር። ከወንድ ጋር ተሳስሜ አላውቅም። እንዴት እንደሚደረግ አላወቅኩም። ግን ዝም ብዬ ከንፈሬን በስሱ ከፈት አድርጌለታለሁ። መሳሙን ቆም አድርጎ ራቅ ብሎ ሲያየኝ ከንፈሬን ወደ ከንፈሩ አስጠጋለሁ። አይኔን ጨፍኜ ስሜቱን ለማጣጣም እሞክራለሁ። ፊልም ላይ ያየኋቸውን የአሳሳም አይነቶች ማስታወስበትና የምተገብርበት ሁኔታ ላይ አልነበርኩም። በዚያ ሰዓት ፍሬንች ኪስ፣ ሊዛርድ ኪስ እያልኩ ሳማረጥ አስባችሁታል? ሲስመኝ ምን እንደፈሰሰ አላውቅም። ፍስስ አልኩኝ። ሰውነቴ ከጸጉሬ እስከ ግር ጥፍሬ ስሜት ብቻ ሆነብኝ። አንገቱ ላይ ተጠመጠምኩበት። ከንፈሬ ሲበቃው አንገቴ ውስጥ ተወሽቆ በአፍንጫው ጠረኔን እየማገ በከንፈሩ እየዳበሰኝ በምላሱ ይልሰኝ ጀመር። እዛ ቦታ ላይ የሚሰማኝን ስሜት መቆጣጠር ሲያቅተኝ ከተወሽቀበት አንገቴ ስር እንደምንም አውጥቼ አቀፍኩት። ለመጀመሪያ ጊዜ እወድሻለሁ አለኝ። ደዬ ወድጄሻለሁ፣ እኔም ወድጄሃለሁ፣ በጣም ናፍቀኸኝ ነበር አልኩት። በጭንቀት ነው የከረምኩት፣ እንዴት እንደምነግርሽ ግራ ገብቶኝ ነበር አለ። እየደጋገምን ስንሳሳም ቆየን። ሰዓቱ እንዴት እንደሄደ ከመቼው ከሌሊቱ 7 ሰዓት እንደሆነ አላወቅንም ነበር። ሞታችንን ተነስተን ወደ የዶርማችን ሄድን። አስነዋሪ ድርጊት እንዳደረኩኝ ነገር ወደ ዶርም ገብቼ የጓደኞችን ፊት ማየት አሳፈረኝ። ሳያዩኝ አፈርኳቸው። ለመጀመሪያ ቀን ከወንድ ጋር ተሳሳምኩ እንጂ ምን አደረኩ? ለምንድነው ደርሶ አይናቸውን ማየት ያስፈራኝ? የዶርሙን በር በቀስታ ከፍቼ ገባው። ተመስገን ተኝተዋል። በመጀመሪያው ደስታዬ ላይ መተኛታቸው ተጨማሪ ደስታ ጨምሮልኝ ብቻዬን እየሳኩ ልብሴን ቀይሬ ፈገግ እንዳልኩኝ ተኛሁ። ጠዋት የቀሰቀሱኝ ጓደኞቼ ነበሩ።
ተጣጥበው አልጋይን ከበው ተኮልኩለዋል። ምን ነው አልኩ እንዳልገባው። ይነገረን አለች ቤዛ። ምኑ? አሁንም ያልገባኝ መስዬ። ማታየት እንዳመሸሽ አለች ላሂም። ማምለጫ አልነበረኝም። ፍቅረኛሞች እንደሆነ ነገርኳቸው። ምን አለሽ? ምን ብሎ ጠየቀሽ? ሮዚና ነበረች። ሳመኝ እንጂ ምንም አላለኝም። እንዴት ሳይጠይቅሽ ትሳሚለታለሽ? አለች ጸገነት። ጉዳዩን ከክብር ጋር ሳታገናኘው አትቀርም። ባይወደኝ ስመኝ ነበር። እሺ ከዛ በኋላ ምን አለሽ? ሐና ጉጉቷ የተለየ ነበር። እንደሚወደኝ ነገረኝ ብዬ ነገሩን ለማሳጠር ሞከርኩ። እንትን አላችሁ? አለች ሐና በማድበስበስ ዘይቤ። ምን? ደንግጫ ፈጠጥኩባት። ሁሉም ጸጥ አሉ። ከዚያ ወሲብ ቢሆን ገንፎና በላሽ ነበር ለመጀመሪያ ጊዜ ለተሳመ ሰው ምን ይደረጋል? አለች ቤዛ። በሳቅ ሞትን። ከዛን ቀን ጀምሮ ኪነ የኔ ብቻ ሳይሆን የዶርሙ አጀንዳና የዶርሙ ፍቅረኛ ሆነ። ኪነዬ ደህና ነው። ኪዬን አግኝቸው ቅድም ኪነን በሩቅ አይቸው ኪዬን ሰላም በይልን። ላገኘው ስወጣ ይልኩኛል። በዚህ መልኩ ያሳለፍናቸው 4 ወራት ጣፋጭ ነበሩ። ሁለተኛ ሴሚስተር አልቆ ወደ ቤት እስክንሄድ ድረስ እጅግ የሚዋደዱና የሚያስቀኑ ፍቅረኛሞች ሆነን ከረምን። ተማሪዎች የዩኒቨርሲቲው ጃክና ሮዝ ይሉናል። ምን አባታቸውን የሚያሟርቱብን ይላል ኪነ የታይታኒክን ፊልም መጨረሻ እያሰበ። እንጂ አባታቸው ወደ ስሩ ሸጉጣለሁ። እኔ ሁለተኛ ኪነ ደግሞ 4ኛ ዓመት ተማሪ ሆነን በሚቀጥለው ዓመት ጥቅምት ላይ ተገናኘን። ትምህርት እስኪጀመር ከተማውትን እንዝናና የሚል ሐሳብ መጣና እሱና ጓደኞቹ እኔና ጓደኞቼ ሆነን አሞራ ገደል ሄድን። በጀልባ ተዝናናን፣ ኳስ ተጫወትን፣ ሐይቅ ውስጥ ገብተን ውሃ ተራጨን፣ ጉሬዛዎችን ለውዝ አበላን፣ ለአባ ኮዳዎች ቁርጥራጭ አሳ ስጋ እየወረወርን ፎቶ ተነሳን። ከአንድ ወር በኋላ የኪነ ልደት በመሆኑ ለየት አርገን ማክበር አለብን ብለው ጓደኞቼ ወጥረው ያዙኝ። በሐሳቡ ተስማምቼ ለዊ ሪዞርት ዝግጅት አዘጋጅተን ሰርፕራይዝ አደረግነው። ስንጫወት ቆይተን ሰዓቱ ሲገፋ እናንተ ቆዩ እኛ እንሂድ ብለው የኔም የሱም ጓደኞች ተነሱ። ጓደኞቹ ደግሞ በጎን አልጋ መያዛቸውን ነግረውት ነበር። ከሱ ጋር ስለማደር አስቤ አላውቅም። ነፍሴ እስኪወጣ አፍቅሬዋለሁ። ነገሩ ሊያስጨንቀኝልና አብሮ ማደር ማለት እንትን ማድረግ ማለት ነው የሚል ሐሳብ ይታገለኛል። እውነት ለመናገር ዩኒቨርሲቲ ግቢ ውስጥ መሳሳምና ሆቴል ክፍል ውስጥ መሳሳም እንዳልነበረም፣ ዩኒቨርሲቲ ግቢ ውስጥ በመሆናችን የገታነውን ስሜታችንን የምንገታበት ልጓም አልነበረንም። መሳሳማችንን በመተቃቀፍ ማሳረግ አልቻልንም። ልብሶችን ሲያወልቃቸው አልተከላከልኩትም። አንድ ነገር ማለቴን አስታውሳለሁ። ኪነዬ ወዬ ኮንዶም እንጠቀም? ድክም ባለ ድምፅ። ገላሽን በኮንዶም መንካት አልፈልግም ደዬ። ፈጣሪ ማህተምና ቃል ኪዳን እንዲሆነን የሰጠንን ድንግልና እንዴት በኮንዶም አጠፋዋለሁ? አልመለስኩለትም። ሰውነቴ ውስጥ ሲገባ አልታገልኩትም። ትንሽ ህመም ተሰምቶኛል። ከህመሙ ይልቅ ሌሎች ያልጠበቅኳቸው ነገሮች ናቸው የተከሰቱት። መጀመሪያ ላይ የሆነ እንደ እንጨት የደረቀ ነገር ሲጠጋኝና ሲወጋኝ በተፈጥሮ ረቂቅነት በጣም ተደነቅያለሁ። በመጨረሻው ላይ ደዬ እናቴ እያለ ሲጮህ ደንግጫለሁ። ወሲብ ለሴትና ለወንድ ብዙ ልዩነት እንዳለው የተረዳሁት ከብዙ ጊዜ በኋላ ነው። በማግስቱ እስከ ምሽት ከቆየም በኋላ ወደ ዶርም አደረሰኝ። ደክሞኛል። ሰውነቴ ውልቅልቅ ብሏል። ጥሩ ስሜት አይሰማኝም። ወሲቡ ነው ሌላ ያመመኝ ነገር አለ እያልኩ ወደ ዶርም ስሄድ በድጋሚ ዶርም ሄጄ የጓደኞችን ፊት ማየት ፈራሁ። ባያዩኝም ፊታቸው መቆም አፈርኩ። ለመጀመሪያ ጊዜ ከወንድ ጋር ተኝቶ ሰው ፊት መቆም ያስፈራል ወይስ ያሳፍራል? እኔ ግን ፈራሁ ወይም አፈርኩ። የዶርሙን በር ከፍቼ ስገባ ክፍሉ ሙሉ ቀይ ጽጌረዳ ተጎዝጉዟል። ኬክና ወይን ቀርቧል። ስቶቭ ላይ እየጨሰ ያለው ጣን መዓዛው ያውዳል። ጓደኞቼ ዝንጥ ብለው ፊታቸው ፈክቶ ቁጭ ብለዋል። ምን አይነት ጓደኞች ናችሁ እናንተ ግን ብዬ ማልቀስ አማረኝ። አቅፌ ስሚያቸው ሊወጣልኝ አልቻለም። አመስግኛቸውም ሊበቃኝ አልቻለም። በሌላው ዶርም የገቡለት ጀምረው የሚጣሉና ለግድያ የሚፈላለጉ ሴቶች አሉ። እዚህ ዶርም ያለነው ግን በፍቅር በመተሳሰብና በመረዳዳት 2ኛ ዓመት ደርሰናል። በተለይ እኔ እነሱን በማግኘቴ እድለኛ ነበርኩ። ብቻዬን ተደስቼ ያመጣሁትን መከራ የተጋሩኝና ያቀለሉልኝ እነሱ ናቸው። ለወሬ ጓግተዋል፣ ግን ደክሞኝ ስለነበር ተኛው። በማግስቱ ስነቃ የቱን መንገር የቱን አለመንገር እንዳለብኝ እያሰላሰልኩ ነበር።
እንዴት ነበር? ያማል? ጮሽ? ደስ ይላል? ስንት ያደረጋችሁ? ፊልም ላይ እንደምናየው ስሜቱ ያሳብዳል? ነገርየው ላይ እንዴት ነው? ጎበዝ ነው? አንቺስ? ለልደት ስጦታ ድንግልናዋን የሰጠች የመጀመሪያው አፍቃሪ። ለልደቱ ይህን ከሰጠሽው ለሰርጉ ምን ልትሰጪው ነው? እያሉ በቀልድም በነገርም ጠቅጠቅ አደረጉኝ። ቁርስ ሰርተው ቡና አፍልተው ተንከባከቡኝ። ትምህርት ተጀመረ። መደበኛ ኑሮ ቀጠለ። ማርገዜን እስካወቅኩበት የተረገመ ቀን ድረስ ሁሉም ነገር ሰላማዊና አስደሳች ነበር። ማቅለሽለሽና ትውከት በተደጋጋሚ ሲያጣድፈኝ ችግር እንዳለ ገባኝ። ፈተና ደርሷል። የፈተና ውጤት ሳያንሰኝ ጤና አጣሁ። ጓደኞቼ የእርግዝና ምርመራ አድርጊ ሲሉኝ ነው አርግዘሻል የተባልኩ ያክል አመዴ ቡን ያለው። እርግዝና የሚባል አዲስ ሐሳብ አእምሮዬ ውስጥ ተሰነቀረ። ከመቼው የሐሳቡ ክብደት እንደገባኝ አላውቅም። አምርሬ ማልቀስ ጀመርኩ። ጓደኞቼ ከመቼው አጠገቤ ደርሰው ከበውኝ እንደተቀመጡ አላውቅም። ደንግጠዋል። ምን ሆነሻል አለች ኢላሄም እጆቼን በእጆቿ ይዛ። ገና አልተረጋገጠም እኮ አለች ሮዚና ሐሳቡን አስተባብላ ልታረጋጋኝ እየሞከረች። ከሆነም ምን ማድረግ እንዳለባችሁ ከኪነ ጋር ትነጋገራላችሁ። ሐና መፍትሄ ይሆናል ያለችውን ሐሳብ ሰነዘረች። እኛም አለን አይዞሽ አለች ጸገነት ሌሎቹንም በሚወክል ልበ ሙሉነት። ለፈተና ማጥናት ሲገባን በእኔ እርግዝና ምክንያት ተክዘን ቁጭ ብለን ነበር። በኋላ ወጣሁና ኪነን አስጠርቼ ማውራት ጀመርን። ምን ነው ማሬ የሆንሽው ነገር አለ አለኝ ያልተለመደ ቁዘማዬን ታዝቦ። ማልቀስ ጀመርኩ። የሆንሽውን ንገሪኝ እንጂ። ለመጀመሪያ ጊዜ ጮኸብኝ ወይም የጮኸብኝ መሰለኝ። ሳላረግዝ አልቀረሁም ማለት ያቅለሸልሸኛል፣ በተደጋጋሚ ያስታውከኛል። ጓደኞቼ እርግዝና ሊሆን ይችላል አሉኝ። ጭንቀቴን ተነፈስኩለት። ወደ ራሱ አስጠግቶ ቅፍ አድርጎ ያዘኝ። ከቆይታ በኋላ ተነሽ ሐኪም ቤት እንሂድ አለኝ። ተያይዘን ከተማ ወጣን። መንገድ ዳር የሚገኝ አንድ ክሊኒክ ገብተን ምርመራ አደረግኩ። የፈራነው ነው። አርግዣለሁ። ቀኑን ስንቆጥረው 2 ወር ሊሆነው ነው። ሐይቅ ዳር ሄደን ቁጭ አልን። ጫጩቶቿን አስከትላ በነጻነት የምትንሳፈፍ ዳክዬ ቀልቤን ስባው ተከትያት ለም አልኩ። ምን ይሻላል አለኝ። ከእንቅልፉ እንደባነነ ሰው ሆኜ አልኩኝ። ደገመልኝ። አላውቅም አልኩት። ረጅም ጊዜ ዝም ብሎ ከቆየም በኋላ ይቅርታ አድርጊልኝ ደዬ፣ ይቅርታ አድርጊልኝ እያለ ተንሰቅስቆ ማልቀስ ጀመረ። አብሬ ማልቀስ ቀጠልኩ። እኔ ላንቺ ሐሳቤ ብዙ ነው። ጨምሬ ልወድሽ፣ ላገባሽ፣ ላኮራሽ እፈልጋለሁ። ብዙ ልጆች መውለድ፣ አብሬሽ ማርጀትና መሞት ነው የምፈልገው። ግን አሁን አልችልም። አሁን ላገባሽ፣ አሁን የልጅ አባት ልሆን አልችልም። አሁን አይሆንም፣ አሁን አይደለም ሲለኝ እንባው አልተቋረጠም። ጉልበቱን ተደግፎ አነባ። ከሱ የተለየ ሐሳብ የለኝም። አሁን ላይ ከምወደው ሰው ያረገዝኩትን ልጅ መውለድ አልችልም። ማስወረድ ነው ያለብኝ። ግን እንዴት ነው ማስወረደው? የት ነው ማስወረደው? ሁለተኛ ሌላ ልጅ ማርገዝ ባልችልስ? ሳስወርድ አንድ ነገር ብሆንስ? ቤተሰቦቼ ቢሰሙ ምን ይሉኛል? መረጋጋት አቃተኝ። እኔ ተበጥብጬ ጓደኞቼንም በጠበጥኳቸው። ነግቶ እስኪመሽ አለቅሳለሁ። ክፍል አልገባም፣ ከዶርም አልወጣም። ታመምኩ። በዚህ ወቅት ያለቀስኩትንም በብዛት ራሴና ፍራሹ ያውቁታል። አይደለም ዘመዶቼን መላ ኢትዮጵያውያንን ለመቅበር ይበቃ ነበር። እኔ ተኝቼ ጓደኞቼ ተሯሩጠው የትና መቼ እንደማስወርድ አመቻቹልኝ። ሰው አየን አላየም ብለን በጠዋት ወደ ክሊኒኩ ሄድን። አንድ ክፍል ካስገቡኝ በኋላ ዶክተሩ ሱሪሽን አውልቂና ተኛ አለኝ። ሱሪዬን አወለኩ። ፓንትሽንም አውልቂ አለኝ። ተሳቀቅኩኝ። ዝም ብዬ ስቆም ነርሷ ተቆጣች። ቀድሞ ነበር እንጂ እንደዚህ መንቀጥቀጥ፣ ለማንም ቂጥን ሲገልቡ እያለች አኩተመተመች። ፓንቴንም አውልቄ አልጋው ላይ ተጋደምኩ። ዶክተሩ በእግሬ በኩል ቆመና እግርሽን ክፈቺ አለኝ። ያለኝን ማድረግ አቃተኝ። የትም ስትንዘላዜ ያላፈርሽውን አሁን ማፈርሽ ነው ባለጌ አለኝ። አመመኝ። ዘልዛላ እንኳን አልነበርኩም። ለማንም ሳይሆን ለምወደው ሰው ነው እኮ የተሸነፍኩት የሚል ሐሳብ መጣብኝ። እንባዬ በግራና በቀኝ ይፈሳል። አይዞሽ የሚል ማጽናኛ የማይገባኝ ባለጌ ሴት ነኝ ማለት ነው። ምን ነው ከሚሰድቡኝ አይዞሽ ቢሉኝ? እኔ የፈለግኩት አይዞሽ የሚለኝ ሰው ነበር። የምሰማው ብቸኛ ቃል ግን ስድብ ነበር። ውርደት እንደ መጠጥ በውስጥ የተንቆረቆረ። ራሴን ጠላሁት። መሳሳትና ብልግና አንድ ናቸው ማለት ነው። ለምወደው ሰው እኮ ነው የተሸነፍኩት። ስህተት ሰራሁ እንጂ በፍጹም ባለጌ አልነበርኩም እኮ። ዶክተሩ በኃይል እግሬን ከፍቶ ሲገባ ምንም አላልኩም። እንደ ሞተ ሰው ሆንኩኝ። ጸጥ። እጁን ይሁን መሳሪያውን ያላወቅኩት ነገር ማህፀኔ ውስጥ ከቶ ሲጎረጉረኝ ልብሴን አፌ ውስጥ ጎስጉሼ ስቃዬን ዋጥ አደረግኩኝ።
እየጮህኩኝ ተጨማሪ ስድባቸውን መሰማበትና የምችልበት አቅም አልነበረኝም። ዶክተሩ ጨርሰሻል ተነሽ ሲለኝ አካሌ ተነሳ እንጂ አልጋው ላይ ትቼው የተነሳሁት የሆነ ነገር አለ። ከዛን ቀን ጀምሮ የድሮዋ ደሴት አልነበረችም። ከዚያ ሁሉ መከራ በኋላ ኪነ እንደ ድሮ ፍቅረኛው እንደሆነ ይጠብቃል። ሊያወራኝ፣ ሊያቅፈኝ፣ ሊስመኝ ይፈልጋል። እኔ እኮ በድን ሆኛለሁ፣ እንቀሳቀሳለሁ እንጂ ሕይወት የለኝም። የአካላቴ ክፍሎች በቦታቸው ቢኖሩም ስሜት ርቋቸው ነበር። አርግዤ ሰማይ በተደፋብኝ ወቅት ኪነ ያደረገልኝ ነገር ቢኖር የማስወርድበትን ብር መስጠት ነበር። በእርግጥ ይህም ትልቅ ቁም ነገር ነው። ብሩንም ጭንቀቱንም ራስሽ ተወጪ ብሎ የሚፈረጥጥ ወንድ ሞልቷል። ቢሆንም ግን የሰጠኝም ብር ካሳለፍኩት መከራ ጋር ሳነጻጽረው ምንም ነው። ምን ነው ያረገዘው እሱ ሆኖ ብሩን 3 እጥፍ አድርጌ በሰጠሁትና ስቃይም ባየው ላለው። በእርግጥ እሱም ተጨንቋል፣ አልቅሷል። ነገር ግን ከኔ አንጻር የሱ መጨነቅ መሳቀቅና ለቅሶ ኢሚንት ነው። አብረን ነው ሁሉንም ያደረግነው። የተቀጣሁት የተንገላታሁትና የተዋረድኩት ግን እኔ ብቻ ነኝ። ተፈጥሮ ግን ወንድ ልጅን እንዴት አድርጋ ነው የፈጠረችው? ሴት መሆኔን ነው ወይስ ስራዬንና ውሳኔን ነው መኮነን ያለብኝ? ግራ ይገባኛል። ከራሴ ቀጥሎ አምርሬ የጠላሁት ሰው ቢኖር ኪነን ነው። ተጀምሮ እስኪጨረስ ከስቃይና ከመከራ አልታደገኝም። እንዳውም ለመከራ ገፍትሮ እንደሰጠኝ ማሰብ ሁሉ ጀምሬያለሁ። ሴትን ከልቡ የሚወድና የሚያፈቅር ወንድ መጠየፍ ያለበት ድንግልናዋን በኮንዶም መውሰዱን ሳይሆን አባት ለመሆን ሳይዘጋጅ ማስረገዙን መሆን አለበት እላለሁ። የምጽናናበት ነገር ፈልጌ ነው መሰለኝ በወቅቱ ኮንዶም እንጠቀም ማለቴን ትልቅ ቁም ነገር አድርጌ ጥፋቱን ሁሉ ለሱ ለማሸከም ደክማለሁ። ልረጋጋ ስሞክር ሌላ አዋኪ ነገር ይገጥመኛል። ሕግና ሥርዓተ ጾታ የሚባል ኮርስ እየወሰድኩ ነበር። አስተማሪዋ ስለ ውርጃ ማስተማር ነበረባት። 2 ቡድን አቋቁማ ውርጃን በመደገፍና በመቃወም ክርክር እንዲያደርጉ አደረገቻቸው። ክርክሩ ሲያልቅ የራሷን የማጠቃለያ ንግግር እያደረገች ነበር። ንግግሯ አሳመመኝ። ግን ያ ንግግር እኔም በተለየ ሁኔታ እንደሚያሳመመኝ እንዴት ልታውቅና ልታቆም ትችላለች? በራሴ አቋም ውርጃን ፈጽሞ አልደግፍም። ከዚህ በፊት ለትምህርት በሄድኩበት የውጭ አገር አንድ ቪዲዮ አይቼ ነበር። ሐኪሙ ጽንሱን ጎትቶ ለማውጣት ለዚህ ጉዳይ የተዘጋጀ መሳሪያ ወደ ውስጥ ሲያስገባ ጽንሱ ሲሸሽ የሚያሳይ ነበር። በተደጋጋሚ መሳሪያው ሲጠጋው ጽንሱ ደግሞ ላለመያዝ ሲሸሽ ሲታይ በጣም ይረብሽ ነበር። በተለይ ውርጃ ሰውን መግደል አይደለም ብላችሁ አትከራከሩ፣ ጽንስ ሰው ነው ነበር ያለችን። ይህ ንግግሯ ከሕግ ይልቅ ሃይማኖታዊነት የተጫነው ቢሆንም እኔም ሃይማኖታዊ ነኝና ብዙ ልተቸው አልቻልኩም። ያሳደደኝ ያለውም የገዛ ሕሊናዬ እንጂ ሕግ አይደለም። ከሕጉ አንጻር ተንትኜ ጽንስ ሰው አይደለም ብዬ ብከራከርና ብረታ ማገኘው ጥቅም የለም። ንግግሯ ውስጥ የገብቶ እንዳያብከነክነኝ የሚያደርግ ሌላ አመክንዮ ደግሞ አላገኘውም። ዛሬ ልቤ አንዱ እግሩ ተሰብሮ ያነክሳል። በሆነው ባልሆነው እላለሁ። ትልቅ ጉዳትና ቁስል ተሸክሜ ለሰው ስለማይታይ ብቻ ጉዳት አልባ ጤነኛ ተብዬ እኖራለሁ። በጀማሪነት የፈጸምኩት ስህተት ነው ብዬ ልጽናና እፈልጋለሁ፣ ግን አልሆነልኝም። አንዳንዴ መጨነቄ ገደቡን ሲጥስ የነፍሰ ገዳይነት ስሜት ሁሉ ይሰማኛል። ያስወረድኩት ልጅ በህሊና ይመላለስብኛል። በፍቅር ሕይወት ውስጥ መላ የሌላቸው 3 ዓመታት አለፉ። የሞቀ ግንኙነት የለንም። ሙሉ በሙሉ መለያየትም አልቻልንም። አንድ ቀን ቢበዛ 2 ቀን ካልተደዋወልንና ካልተገናኘን ያንቀዠቅዠናል። እንገናኛለን። በተለይ ኪዬ ተመርቆ ከግቢው ከሄደ በኋላ ለመለያየት ጥሩ ዕድል ይሆናል ብዬ ነበር፣ ግን አልሆነም። ማታ ማታ እንደዋወላለን። በዛ ከተባለ በ2 ወር መጥቶ ያየኛል። ሳየው ስሜት የሌለው ሆናለሁ። ሲሄድ ይናፍቀኛል። ከምርቃት በኋላ የምንኖረው አዲስ አበባ ነው። ስራ ይዘናል። ከፍተኛ ውጤት አምጥቼ የዩኒቨርሲቲ አስተማሪ መሆን ነበር እቅዴ። አላሳካሁትም። ያለ ቦታውና ያለ ጊዜው በተፈጠረ የፍቅር ጽንስ ምክንያት ተስተጓጎለ። ትምህርቴን ጨርሼ የተመረኩትም ጥሩ መሰረት ስለነበረኝ ብቻ ነው። ተመስገን። ኪነ ከቤተሰቦቹ ቤት አልወጣም። እኔ ደግሞ ተከራይቼ መኖር ጀምሬያለሁ። የሱን አላውቅም። እኔ ግን በፕሮግራም ስሜት የሚኖረኝ ሰው ሆኜ ነበር። ዛሬ እስቲ ፈገግ ልበል፣ እስቲ ዛሬ በጥሩ ስሜት ላዋራው፣ እስቲ ዛሬ ልሳቅለት፣ እስቲ ዛሬ ልጋብዞ እያልኩ አቅድ ነበር። በዓል ሲመጣ ስጦታ መለዋወጥ፣ የሆነ መዝናኛ ቦታ ሄዶ ረጅም ሰዓት መቀመጥ፣ ስለ ጥቂት ነገሮች ጥቂት ነገር ብቻ ማውራት።
ይህ ነበር ኑሯችን። ከተወሰነ ጊዜ በኋላ ልንጋባ ተስማማን። ቀለል አድርገን በማዘጋጃ ቤት ሥርዓት ጨረስነው። በርግጥ ሰርግ መሳይ መልስ እየደገሱ የኔም የሱም ቤተሰቦች ጠርተውናል። ከመጀመሪያው ቀን በኋላ ወሲብ አድርገን አናውቅም። ተማሪ ሆኜ ሊጠይቀኝ ሲመላለስ ሞክሮኝ ያውቃል። ግን እኔ ዝግጁ ሆኜ አላውቅም። ከሥራ ሰዓት ውጪ ከተገናኘን የሆነ ቦታ እንውላለን፣ የሆነ ነገር እናደርጋለን። ከዚያ በኋላ በአብዛኛው ወደ የቤታችን ነበር የምንሄደው። የሆኑ ቀናቶች እኔ ቤት አብረን አድረናል። ግን ምንም አልተፈጠረም። የተጋባን ቀን ደብረ ዘይት ሄደን ኩሪፍቱ ሪዞርት ውስጥ አደርን። ሁሉም ነገር ምቾት ቢሰጥም ሰውነቴ እንደ እንጨት ደርቆ ነበር። ቢስመኝም ቢነካካኝም ቢያክፈኝም ያልሞተ ገላዬ ሊሞቅ አልቻለም። ደሜ ግን በውስጤ ይዘዋወራል። እንዴት ነው እንደዚህ የደነዘዝኩት እያልኩ እገረማለሁ። እንደዚህ ስደርቅበት የራሱን ስሜት ውጦ አክፎኝ ይቀመጥ ወይም ያስተኛኝ ነበር። ሌላ ጊዜ ጥሩ ነገር ሲሰማሽ ይሆናል ይለኝ ነበር። ዛሬ ግን በኃይል ይታገለኝ ጀመር። አገባኛ። ደይ ወድሻለሁ፣ እሺ እኔስ ምን ልሁን? ሕይወቴ አንቺ ነሽ። ደስተኛ ሆነሽ ማየት ፈልጋለሁ። ሁሉን እንድረሳ ፈልጋለሁ። ስወድሽ እንድትወጂኝ ፈልጋለሁ። ስሜቴን እንድትጋሪኝ ፈልጋለሁ። ደይ እባክሽ ተመለሺ፣ እባክሽ ተመለሺ እያለኝ በታላቅ እልህና ጉልበት ጭኔን ፈልቅቆ ከገባ በኋላ ላይ ይወዛወዝ ጀመር። አንደኛ ዙር፣ ሁለተኛ ዙር። መወዛወዙን ማቆም አልቻለም። ሰውነቴ ደርቋል። አሳዝኖኝ ዋትኩት እንጂ ህመም ነበረኝ። ካቅም በላይ ሲሆን በቃኝ ክዬ በቃኝ አልኩት እያለቀስኩ። አጥብቆ አቅፎኝ ተኛ። አልተኛሁም። እንደዚህ ነው የምንቀጥለው? ዛሬ ስላዘንኩለት ህመሙን ዋትኩት፣ ነገስ እያልኩ ስብሰለሰል አደርኩ። ትዳር የሚያጎናጽፈው መብት አለ፣ የሚያስታግሰው መከራም አለ ማለት ነው። እንደዛ ባይሆን ሁለታችንም ያዙን ልቀቁን ባልን ነበር። ሌላ የሚያጣላን አጀንዳ የለንም። ሲመሽ ብቻ ይጨንቀኛል። ዛሬ ደግሞ የደንቡን እንዴት ነው ማድረሰው ብዬ ይጨንቅ ነበር። አሁን ግን ለምጄዋለሁ። ኪነም ማልቀስና ማባበሉን አቁሟል። ሊያቅፈኝ ሊስመኝ ይሞክራል። ከዚያ በቀጥታ ገላዬ ላይ ይሳፈራል። ጉዳዩን ፈጽሞ ይወርዳል። በዚያ ዙሪልኝ፣ በዚህ ተገልበጭልኝ አይለኝም። እኔም ያችን የሚወዛወዝባትን ጥቂት ደቂቃ በጸጥታ አታግሰዋለሁ። ያለ ፍላጎቴ ብዬ አልቀውጠውም። እሱም ለእኔ ስሜት የላትም ብሎ አይደብረውም። እንደዚህ ለአፈግም አፍንጫ ድፍን ያዝለታል አይነት ኑሮ እንኖራለን። ጭቅጭቅ የለም፣ ንትርክ የለም። የወር አበባ ሲመጣ መቀየም የሌለው የፎይታ ጊዜ ነው። ኪነ ፔሬድ መጥቷል እለዋለሁ። አቅፎኝ ይተኛል። ቀኑን ያሰላል። አንዳንዴ ቀኑን ይሳሳታል። ኪነ ነገ ነው የሚሄደው እለዋለሁ። በተዘዋዋሪ ከነጎዲያ ጠብቅ ማለቴ ነው። ሰው ፊት ስንቀርብ በታላቅ መከባበር ነው። ሰዎችም ታድለው የነሱ ፍቅርና ትዳሬት ይገኛል እያሉ ሲያደንቁና ትዳራችንን ምሳሌ ሲያደርጉ ሰማለሁ። እውነትም ቤት ገመና ከታች ነው። ይህንን ገመናችንን ቤታችን ቻለው እንጂ ሰው ይችለው ነበር? አለመቻሉ እንዳለ ሆኖ እኛንስ ያኖረን ነበር? ቤታችን፣ ኑሯችን፣ ገቢያችን ሁሉ ጥሩ ነበር። የጎደለን ልጅ ነው። ተጋብተን 2 ዓመታት ብንቆይም ሊረገዝ አልቻለም። የወር አበባ ሆዬ ቀኑን ጠብቆ ከችላል። አንዳንዴ ይዛባል። አሁንስ ሳምንት ሆነው ሊቀር ነው እንዴ ብዬ አስቤ ሳልጨርስ ዝርግፍ ይላል። ከላስጨራሽ ጥበቃ በኋላ ሐኪም ዘንድ ቀረብኩ። ለምን እንደሆነ እንጃ ራሴን የጠረጠርኩት። ለነገሩ ልጅም ቢሲል ትኩረት ሁሉ ወደ ሴቶቹ ነው። ወንድ ልጅን እግዚአብሔር እጁን ታጥቦ አይደል የሰራው? ለምን መሃን ይሆናል ተብሎ ይጠረጠራል። ሐኪሙ ታሪኬን ከሰማና የተወሰኑ የማህፀን ምርመራዎችን ካደረገልኝ በኋላ አህያ የማይችለው መድኃኒት አሸክሞ ላከኝ። መድኃኒቱ ከብዛቱ ውድነቱ ሆርሞን ያስተካክላል፣ እርግዝና እንዲፈጠር ያደርጋል ነበር ያለኝ። በ3 ዙር ለ1 ዓመት ታከምኩኝ። ለውጥ የለውም። ከዚያም በዘርፉ አለ የሚባል ሐኪም ዘንድ ሁለታችንም ቀረብን። ለልጃችን ማሳደጊያ ብለን ያጠራቀምነው ብር እስኪሟጠጥ ድረስ ተደጋጋሚ ምርመራ ካደረግን በኋላ የሚታየን ችግር የለም፣ ዝም ብላችሁ ስራችሁን ቀጥሉ አይነት ምክር ሰጥቶ አሰናበተን። ስንወጣ ምን አለበት ቢያንስ ተኝታችሁ በግብሉ ብሎ ለ1 ወር ፍቃድ ቢጽፍልን ኖሮ የማይረባ እያለ ኪና ያጉረመረም ነበር። እውነቱን ነው። በዚህ አጋጣሚ ለመስሪያ ቤት የሚሆን የህመም ፍቃድ ብናገኝና ብናርፍም ሆነ ብንዝናና ጥሩ ነበር። ለባለ ትዳር ከመሃንነት በላይ ምን ህመም ሊኖር? ያጡት ወይም እንደሚያገኙት እርግጠኛ ያልሆኑበት ነገር እንዴት ያንገበግባል? ልጅ ማርገዝ ሲያቅተኝ ያለ ልጅ መኖር ምንችል እስከማይመስለን ድረስ በልጅ ጉዳይ ተብሰከሰክን። ሕይወት አስጠላን። ኪነ ለቤቱ አንድ ወንድ ስለሆነ የቤተሰቡ አይን ይበዛበታል።
ዘመድ አዝማድ ሲያገኘን ምንድነው እናንተ ውለዱ እንጂ ልጅ በልጅነት ነው ኑሮ እንደው መቼም አይሞላ ይለናል። እናቶቻችን ደግሞ ጉልበታችን ሳይደክሙ ለጂ እናርስሽ ከሰጠሽን ደግሞ እናሳድግልሽ ይሉኛል። የወሊድ መከላከያን ብጠቀም የሚመስለውና ምክር ብጤ የሚሰጠኝም ሰው ነበር። ጊዜው ሲገፋ በተለይ እናቱ እኔን ላለማስቀየም በአንድ በኩል በውስጣቸው ያለውን ቅሬታ ለመግለጽ በሌላ በኩል ሲጣጣሩ ያያቸዋለሁ። እንግዲህ ምን ይደረጋል? ለሁሉም እኮ ዕድል ያስፈልጋል ብለው እንባቸውን ያፈሳሉ። እንባቸው ቅርብ ነው፣ በዛ ላይ ብዙ ነው። አንድ ፊቱን ሙልጭ አድርገው ቢሰድቡኝ የሚሻል ይመስለኛል። እንባቸው ከቃላት የበለጠ መንፈሴን ይጫነዋል። አንዳንድ ቀን ጥለሽው ጥፊ ጥፊ ሁሉ ይለኛል። አንድ ቀን ቤት ውስጥ ቁጭ ባልንበት ድንገት የኪነ እናት መጡ። ጓዝ ይዘዋል። ምን ነው ታባ በሰላም ነው አልኳቸው። አዎ በሰላም ነው። የእናንተን እንቆቅልሽ እንዲፈታልኝ ሱባኤ ልገባ ነው። ረዘም ላለ ጊዜ ስለምቆይ ሊያችሁ ብዬ ነው የመጣሁት። ታባ አንድ ልንነግርሽ የምንፈልገው ነገር አለ አላቸው። አንዴ እኔን አንዴ እሳቸውን እያየ ምን ልጄ ምንድነው እሱ? ደሴት አረገዘች? ኧረ በፍጹም ሌላ ነገር ነው ካለ በኋላ ሊነግራቸው ደግሞ አመነታ። ታዲያ ምንድነው ንገረኝ እንጂ እየጠበቅኩ እኮ ነው። ደዬ ከዚህ በፊት አርግዛ ነበር። እሺ በታላቅ ጉጉት ያዩታል። ተማሪዎች ስለነበርን አስወጣችው ማለት አማተቡ። ጽንሱን አስወረደችው። ዝግጁ አልነበርንም። እናንተም ደግሞ ብትሰሙ አትቀበሉንም ነበር፣ ትበሳጩ ነበር። ኡኡታቸውን አቀለጡት። ያንተ ልጅ ተረግዞ ተጨናገፈ ነው የምትለኝ? ያንተ ልጅ ተረግዞ ሽንት ቤት ገባ? ያንድ ልጅ ተረግዞ ሽንት ቤት በላው? ጉድ ጉድ! ምን ነው አምላኬ፣ ምን ነው ምን በደልኩ? ትንሽ ቆይተው ደግሞ እኔም ለቤተሰቦቼ አንድ ነበርኩ። እኔም የወለድኩት አንድ ልጅ ነው። በልጅ ትከሰኛለህ ብዬ ሳስብ ሽንት ቤት ገባ። ከዛ ደግሞ እኔን እያዩ ለካ ልጄን ሐዘን ነው ማህፀኗን ያደረቀው፣ ለካ ችግሩ ይሄ ነው። ውይ አበዱ። ከሶፋው ወርደው ወለሉ ላይ እንከባለላሉ። ከዚያ ደግሞ በጉልበታቸው ተንበርክከው እንደበት ጠፍጣፊ መሬቱን በሁለት እጃቸው ይደበድባሉ። አቅል መሳት የሚባለው ነገር ይሄ ከሆነ በቃ አቅላቸውን ሳቱ ማለት ይቀላል። የምናደርገው ግራ ገባን። ኪነ ሁለት እህቶች እንዳሉት ነው የምናውቀው። እናቱ እኔም ለቤተሰቦቼ አንድ፣ እኔም የወለድኩት አንድ ያሉት ነገር ምንድነው? ኪነ ጠጋ ብሎ ታባ ባክሽ ተረጋጊ ባክሽ፣ ይሄ ሁሉ የኛ ዕዳ ነው፣ የኛ ኑሮ ነው። አንቺ ለምንድነው እንደዚህ የምትሆኚው? ምናልባት ለሱባኤው ይረዳሽ እንደሆነ ብለን እኮ ነው የነገርንሽ። አልሰሙትም። ገፈተሩትና እየያቸውን ቀጠሉ። ምን ነው ብትነግረኝ? ምን ነው እኔ እናትህ ያንተን ልጅ ለማሳደግ አንሳለሁ? ማንም ለሚጫወትበት ኑሮ ያንተን ልጅ እጸየፋለሁ? አንተ ልጅ አምጥተህልኝ ያንተን ልጅ አልቀበልም እላለሁ? ተንገበገቡ። የፈለገ ሀብት ንብረት ቢኖር የፈለገ የሚወደድ ልጅ ቢሆን ተማሪ ልጅ ሲያመጣ በጸጋ የሚቀበል ወላጅ አለ? ዛሬ የልጅ ብርቅ ሲሆንባቸው ይሄን አሉ እንጂ ያኔ ቢሆን እንዲህ አይሉም ነበር እያልኩ ከራሴ ጋር አወራለሁ። ከራሴ ሐሳብ ወጥቼ የእሳቸውን ሁኔታ ሳስተውል ያስወረድኩት ልጅ ቀብሩ ዛሬ መሰለኝ። ለቅሶ እኮ አልተቀመጥኩለትም። ዛሬ ለቀስለት በቃ የሚል ሐሳብ መጣብኝ። ከሳቸው ብሼ ቁጭ አልኩኝ። የሆነ ታምቆ ያለ እሳተ ገሞራ አይነት፣ የሆነ መውጫ ያጣ ጭስ አይነት፣ የሆነ በጥብቅ ተከድኖ በጠርሙስ የተቀመጠ ጠጅ አይነት ስሜቴ መውጫ አጥቶ ነበር። ኡኡ ብዬ የምጮህበትና ማለቅስበት ነገር አጥቼ ነበር። ራሴን ስቼ እስከምወርቅ ድረስ አበድኩ። ከእንቅልፌ ስነቃ እየተወራጨውና እየጮህኩ ነበር። ከታባ ጋር ያሳለፍነው ሁሉ በእንቅልፍ ልቤ ነበር። ነገሩ ቅዠት ቢሆንም ከፍተኛ ትኩሳት ግን ነበረኝ። ህመም ማስታገሻ ውጪ ተመልሼ ለመተኛት በሞክርም ሳይሳካልኝ ነጋ። ጠዋት ወደ ሥራ ለመሄድ ብነሳም ተጫጭኖኛል። ኪነን ሸኝቼ ቀረው። ሐኪም ቤት መሄድ አልፈለኩም። በዘር እንዲህ አይነት ችግር አለ እንዴ ደሴት አሉኝ ኪነ እናት። ሊጠይቁኝ ቤት መጥተዋል። ከመቼው ታመሜ ከመቼው እሳቸው ሰምተው ከመቼው ሊጠይቁኝ እንደመጡ ግራ ገብቶኛል። የማታው ቅዠትና የእሳቸው ሊጠይቁኝ መምጣት ግጥምጥሞሹ አልተዋጠልኝም። ምን አይነት ችግር ታባ አልኳቸው ያልገባኝ መስዬ። እንደ ልጆቻቸው ታባ ነው የምላቸው። የመሃንነት ቃሉን ከሳቸው አፍ ስሰማው ብልጭ አለብኝ። ማን ሆንኩ ማለት ነው? አርግዤ ነበር አስወርጄ ነው ልበላቸው እንዴ?
አርግዞ ያስወረደ ሰው ማን ይባላል? በሰውም ሰማው በኔ ሊደርስ ነው ማለት ነው? በቅሎ ብለው መሳደብ ሊጀምሩ ነው ማለት ነው? ተብከነከንኩ። ፊቴና ቀጭሜ እኔ አላውቅም አልኳቸው። ሉቃስ ብለ አባቴን ዘሮች ነው የእናቴን ዘሮች አውቄም አልጨርሳቸው። ቤት ውስጥ 4 ነን። ቀድማኛ ገባችሁቴ 2 ልጅ ወልዳለች። ምን አድርጊ ነው የሚሉኝ እያልኩ ነገር ሳመነዥግ ከዚህ በኋላ በዚህ ጉዳይ ከኔ ከናትሽ ጋር ነው የምንመካከረው። ለጊዜው እዚሁን ጦጦ ጸበል ትጸበያለሽ። ያጀና ሚካኤል ሾላ ማህፀን ይፈታል ብለውኛል። አመቻችተን ደግሞ እዚያ እንሄዳለን። እሺ አልኳቸው። እምቢ ምልበትን አቅም ቀድመው በንባቸው ስለቦት ነበር። ማታ ኪነ ከስራ ሲመጣ ፊቱ ተቋጥሯል። ፊቱ ተቋጥሮ ሲቆያይቸው አላውቅም። እንደው በአጋጣሚ ከፍቶት ቢመጣ ራሱ እኔ ጋር ሲደርስ ይተው ነበር። ቀድሞኝ ታባ ዛሬ መጣ ነበር አለኝ። ናው አልኩት። ምን አለችሽ? ጸበል ጀምሪ አጀና ሚካኤል እንሄዳለን ያሉኝ። ዝም አለ። ምን ነው? ጧት ጠርታኝ ቤት ሄጄ ነበር። እንድንለያይ ትፈልጋለች። በጦር እንደወጉኝ ጮህኩ። አይ ይሄ ጩቤ ነው፣ የለም ገጀራ ነው። መከራ መከራን ይጎትት አይደል? በድንዛዜ ላይ ሌላ ድንዛዜ ጨምሬ ቁጭ አልኩ። የሞት ሞቴን እናንተ ምን አልክ አልኩት። አሟታል ሂጂና ጠይቂያት ብያት ወደ ስራዬ ሄድኩኝ አለኝ ቆፍጠን ብሎ። ማለቴ ስለመለያየቱ ዞሮ አፈጠጠብኝ። ደይ ያሁኑን ጥያቄ ከምርሽ ነው የጠየቅሽኝ? ጭንቅላቴን ባውንታ ነቀነኩለት። ምንም አታውቂኝም ማለት ነው አለ ዝን ባለ ድምጽ። ጸላይ መስሎ እጆቹን ግንባሩ ላይ አድርጎ አይኖቹን ከድኖ በዝምታ ማልቀስ ጀመረ። ወዲያው ተነስቶ እግሬ ላይ ተደፋ። ቃል ኪዳኔ ነሽ ደዬ፣ ቃል ኪዳኔ ነሽ፣ ሕይወቴ አንቺ ነሽ፣ የኔ ንጹህ። ድጋሚ ልጎዳሽ አልችልም ደዬ፣ የበፊቱ ይበቃሻል። እንዴት ትጠረጥሪኛለሽ ደዬ? አንቺን ትቼ የት ነው የምሄደው? ማን አለኝ ደዬ? አፈቅርሻለሁ። እናቴን እኮ ገድያት ነበር፣ ላንቺ ብዬ ነው፣ ላንቺ። ቃላቶቹ የሆነ ስንጥቄው ሲገቡ ተሰማኝ። ድጋሚ ልጎዳሽ አልችልም ደዬ፣ የበፊቱ ይበቃሻል ሲል የተበደልኩትን ያወቀልኝ፣ የከፋኝን የተረዳልኝ፣ ጉዳቴን የተጎዳልኝ፣ ህመሜን የታመመልኝ መሰለኝ። አምርር ያለቀስኩ። የተቀበረው ስሜቴ ፈንቅሎኝ ወጣ። ላቅፈው፣ ልስመው፣ ውስጤ ላስገባው ተንገበገብኩ። መልካም መዋደቅ ሆነልን። መንታ ልጅ ይዘን ተነሳን።